ስታድጊ ምን መሆን ትፈልጊያለሽ? ወታደርን ጠቅላይ ሚኒስትርም ሆኜ ሀገሬን ለትልቅ ቦታ ማድረስ ፈልጋለሁ ነው። ኢትዮጵያ እኮ ጠቅላይ ሚኒስትር አላት እኮ አላት። አንቺ እንዴት ነው ጠቅላይ ሚኒስትር የምትሆኚ? አብይ አርጅቶ ምን ብሎ ሲባረር እኔ ገባለሁ። ወታደር ለመሆን ምን አነሳሳሽ? ማንን አይተሽ ነው? ሌተናል ጄኔራል ባጫ ደበሌ። ማረጋቸው እንደዚህ ነው በትክክል? አዎ እኔ ራሱ ታላቀ ይገርም። ወታደር ማለት ምን ማለት ነው? ወጥቶ አደረ። ከቤቱ ወጥቶ ዳር ድንበር ሲጠብቅ በረሃው ላይ ድንበር ላይ የሚያድር ማለት ነው። መጀመሪያ ወታደር ለመሆን ፈልጋለሁ ብለሻል። አሁን ወታደር ለመሆን አሁን ምን እያረግሽ ነው? እየጣርሽ። የወታደር ሰላምታ እንዴት ነው? ወታደር ደሞዙ ስንት ይመስልሻል? ደሞዝ አይሰጠውም እና በነፃ ነው እንደሚሰራ። እስኮ የተቀጠረው ሀገር ለመጠበቅ ነው እንጂ ገንዘብ ዝም ብሎ እየሰበሰበ ሰውን ለማስቀናት አይደለም። አንድ ወታደር ቤተሰቦቹን በስንት ጊዜ ነው የሚያገኛቸው? አያገኛቸውም ጭራሽ። ኢትዮጵያን እየጠበቀ ስለሆነ ከዛ ወደ ቤቱ ቢሄድ አይፈቀድለትም። አንዴ ከገባ አንቺ ስንት ዓመትሽ ነው? 6 ዘምተሻል እንዴ? አልዘመትኩም። እንዴት አወቅሽ ታዲያ እንደማይፈቀድላቸው? ቲቪ ላይ አይቼ። እና በቤተሰብ ፍቅርም እየተሰቃዩ ነው የሀገር ዳር ድንበር እያስከበሩ ኢትዮጵያን ሉዓላዊት እንድትሆን ለኛ ዋጋ የሚከፍሉት ማለት ነው። ለወደፊት አንቺ ምን አይነት ወታደር ነው መሆን የምትፈልጊው? ቀልጣፋ። ወንድምና እህት ቤት ውስጥ በምን ሊጣሉ ይችላሉ? ወንድምየው ለምሳሌ የእህቱን መጽሐፍ ቢቀድባት እሷ ትመታዋለች። እሺ ማስታረቅ ያለበት ማን ነው? ታላቅ እህት ወይም ወንድም። ልክ እንደዛው አገር ላይ ሰዎች እርስ በርስ ሲጣሉስ ማስታረቅ ያለበት ማን ነው? አብይ ዶክተር አብይ አህመድ። እኛ በየቦታው እዚህም ስንጣላ እዛም ስንጣላ እሳቸው በየቦታው እየዞሩ ለማስታረቅ ሰዓትስ ይበቃቸዋል እንዴ? የተሰጠውን ህግ መጠበቅ አለበት። ጠቅላይ ሚኒስትር እኮ ነው። ኢትዮጵያ ውስጥ ስንት ሰው ነው ያለው? 1 ሚሊዮን። ኧረ እባክሽ ሲባዛ በ120 120 ሚሊዮን ሰው ነው ያለው ኢትዮጵያ ውስጥ። አሁን አንቺ ጠቅላይ ሚኒስትር ነው መሆን የምፈልገው ብለሻል።